በእርግዝና ወቅት ማቅለሽለሽ፣ ማስመለስ እንዲሁም ደረት ላይ የማቃጠል ስሜት እየተሰማሽ ከሆነ ይሄ ቪዲዮ ላንቺ ነው። ወላጆች ለህፃናት እንቁላልና የዶሮ ስጋን መቼ መጀመር አለባቸው? ሲጀምሩስ ምን አይነት ጥንቃቄ ማድረግ አለባቸው? 5 ከክትባት በኋላ ያሉ ህመምና መረበሽን ለመቀነስ ወላጆች ማድረግ ያለባቸው ነገሮች። በእርግዝና ወቅት ማቅለሽለሽ፣ ማስመለስ እንዲሁም ደረት ላይ የማቃጠል ስሜት እየተሰማሽ ከሆነ ይሄ ቪዲዮ ላንቺ ነው። የመጀመሪያ ማድረግ ያሉብሽ ነገሮች፣ አንደኛ ምግብ በየ2 ወይ 3 ሰዓት ልዩነት ትንሽ ትንሽ መውሰድ። ባዶ ሆድ መሆን በፍጹም አይመከርም። ሁለተኛ እንደ ዳቦ፣ ቆሎ እና ኮሾሮ ያሉ ደረቅ ምግቦችን መውሰድ። ሶስተኛ ውሃ ባንዴ ሳይሆን ቀስ ቀስ እያልን መጠጣት። አራተኛ ማቅለሽለሽን የሚያባብሱ ጠንካራ ሽታ ያላቸውን ዘይትና ቅመም የበዛባቸውን ምግቦች ማስወገድ። አምስተኛ ዝንጅብል በትንሹ በሻይ መልክ ወይም ከምግብ ጋር መውሰድ። ስድስተኛ ከምግብ በኋላ ወዲያውኑ አለመተኛት፣ ቢያንስ ለ1 ሰዓት መጠበቅ። ሰባተኛ በሚተኙበት ሰዓት ጭንቅላትን ከፍ አድርጎ መተኛት። እነዚህም መንገዶች ተጠቅመሽ ምግብ የማይቀመጥልሽ ከሆነ ማስመለሱ የተባባሰ ከሄደ ወደ ጤና ተቋም መሄድ አስፈላጊ ይሆናል። ወላጆች ለህፃናት እንቁላልና የዶሮ ስጋን መቼ መጀመር አለባቸው? ሲጀምሩስ ምን አይነት ጥንቃቄ ማድረግ አለባቸው? ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። ዛሬ በዚህ ጉዳይ ዙሪያ እንነጋገራለን። እንቁላል እንግዲህ ለህፃናት በጣም ጠቃሚ ከሆኑ የምግብ አይነቶች አንዱ ነው። ሱፐር ፉድስ እንለዋለን። ይህ በውስጡ የተለያየ የሆነ የምግብ ይዘቶችን አለው። በእንቁላል ውስጥ ወሳኝ የሆነ የተጣራ ፕሮቲን አለ። ይህ ፕሮቲን ለህፃናት የጡንቻ እድገት እንዲሁም ደግሞ ለሴሎች መራባት በጣም ወሳኝ የሆነ ጥቅም ይሰጣል። ሌላውና ሁለተኛው እንቁላል በውስጡ ዚንክና አይረን አለው። እነዚህ ዚንክና አይረን ለህፃናት የበሽታ መከላከል አቅም እንዲጨምር እንዲሁም ደግሞ ለእድገታቸው በጣም ወሳኝ የሆኑ ንጥረ ነገሮች ናቸው። ሌላውና ሶስተኛው እንቁላል በውስጡ ኮሊን የሚባል ንጥረ ነገር አለው። ይህ ኮሊን ለህፃናት የአእምሮ እድገት በጣም ወሳኝ የሆነ ነገር ነው። ሌላውና ወሳኙ በእንቁላል ውስጥ የሚገኝ ነገር ምንድነው? ጠቃሚ የሆኑ ቅባት ወይንም ስቦች አሉ። እነዚህ ኦሜጋ 3 ስቦች ለህፃናት የአእምሮ እድገት እንዲሁም ደግሞ የማሰላሰል ክህሎታቸው እንዲዳብር ወሳኝ የሆነ ጥቅምን ይሰጣሉ። ታዲያ ይህ ወሳኝ የሆነ የምግብ አይነት ወይንም እንቁላል መቼ መጀመር አለበት? እንቁላልን እንግዲህ ወላጆች ከ6 ወር ጀምሮ መጀመር ይችላሉ። በሚጀምሩበት ሰዓት ምን አይነት ጥንቃቄዎች ማድረግ አለባቸው? ወላጆች እንቁላልን በሚጀምሩበት ሰዓት የውስጡን አስኳሉን ሊጀምሩ ይችላሉ። ያንን በትንሽ በትንሹ ሊሰጡ ይችላሉ። ይህንን የእንቁላል ከሰጡ በኋላ በልጆች ላይ የሚታዩ ምልክቶችን ማየት መከታተል ይኖርባቸዋል። ሲጀምሩም ከማታ ከሚጀምሩ ይልቅ ወይ ጠዋት ላይ ወይ ደግሞ ቀን ላይ ቢጀምሩ ጥሩ ነው። ምክንያቱም እንቁላሉን ከወሰዱ በኋላ ህፃናት ላይ የሚታዩ ምልክቶችን ቶሎ ለመለየት ይጠቅማቸዋል። የመጀመሪያ ቀን እንቁላሉን ከወሰዱ በኋላ በልጆች ላይ ለምሳሌ እንደ ሽፍታ፣ እንደ ማስታወክ፣ ማስቀመጥ ካለው ከእንቁላል አለርጂ ጋር የተያያዘ ሊሆን ይችላል። ነገር ግን ይሄ ምልክት ከሌለ በቀጣይ ቀን ሙሉ እንቁላሉን በትንሽ በትንሹ አድርገው መቀጠል ይችላሉ። ሌላውና ወሳኙ ነገር የዶሮ ስጋን መቼ መጀመር አለባቸው ነው። ይህ የዶሮ ስጋን ወላጆች ከ6 ወር ጀምሮ ሊጀምሩ ይችላሉ። ነገር ግን የዶሮ ስጋውን በሚሰጡበት ሰዓት በደንብ ፈጭተው በሾርባ መልክ ሊሰጧቸው ይችላሉ። ስለዚህ ወላጆች እንቁላልና የዶሮ ስጋን ለልጆች በጊዜ በመጀመር ከነዚህ ምግቦች ህፃናት ማግኘት ያለባቸውን የጤና ጠቀሜታዎች እንዲያገኙ ማድረግ ይቻላል። 5 ከክትባት በኋላ ያሉ ህመምና መረበሽን ለመቀነስ ወላጆች ማድረግ ያለባቸው ነገሮች። ከክትባት በኋላ እንግዲህ ህፃናት ላይ ከሚከሰቱ ነገሮች አንዱ ትኩሳት ነው። ስለዚህ ወላጆች ትኩሳትን ለማስታገስ መስጠት የሚችሉት ፓራሲታሞል ሰፖስተሪ ነው። የፓራሲታሞል ሰፖስተሪ እንደ ልጆች እድሜና ክብደት ይለያያል። ስለዚህ ወላጆች ሐኪማቸውን በማማከር ሰፖስተሪ መስጠት ይችላሉ። ይህን ሰፖስተሪ በየ6 ሰዓት ልዩነት ልጆች ህመም ባላቸው ሰዓት ወይም ትኩሳት ባላቸው ሰዓት መጠቀም ይችላሉ። ሁለተኛ ወላጆች ማድረግ ያለባቸው ነገር ልጆች ከተከተቡ በኋላ የተከተቡበት ቦታ ሊያብጥ ይችላል። ያበጠውን ቦታ እብጠቱ እንዲቀንስ ማድረግ ያለባቸው በረዶም በፌስታል በመያዝ ያበጠው ቦታ ማድረግ ነው። ይህ እብጠቱ እንዲቀንስ ያደርጋል። ይህንን ለ24 ሰዓት መጠቀም ይችላሉ። ነገር ግን እብጠቱ ከ24 ሰዓት በኋላ ከቆየ ሙቋን በፌስታል በመያዝ እብጠቱ ላይ ማድረግ ይችላሉ። ሌላውና ሶስተኛው ነገር ህፃናት ከተከተቡ በኋላ በጣም ይነጫነጫሉ፣ እንዲሁም ደግሞ በጣም የመረበሽ ስሜት ያሳያሉ። ይህ በሚሆንበት ሰዓት ወላጆች ልጆችን ወደ ደረታቸው ወይንም ደግሞ ቆዳ ለቆዳ ንክኪ እንዲኖር በማድረግ እቅፍ ማድረግ ነው። ይህ ልጆች እንዲረጋጉ ለማድረግ መጠቀም የሚችሉት ነገር ነው። ሌላው ደግሞ በተደጋጋሚ ጊዜ ልጆችን ማጥባት ነው። በሚያጠቡበት ሰዓት ማጥባቱ በራሱ የመረበሹን ስሜት እንዲቀንስ ያግዛል። ሌላውና አራተኛው ወላጆች ያበጠውን ቦታ ለ48 ሰዓት በፍጹም መንካት ወይንም ደግሞ ማሳጅ ማድረግ አይመከርም። የእብጠቱ ቦታ በራሱ ጊዜ እብጠቱ እየቀነሰ የሚሄድ መሆኑን አውቀው በጭራሽ እብጠቱን
ማሳጅ ማድረግ አይመከርም። ሌላው ወላጆች ያበጠውን ቦታ ላይ ምንም አይነት ክሬሞች መጠቀም የለባቸውም። ይህም አላስፈላጊ የሆነ ነገር ነው። ሌላውና ወላጆች ማድረግ ያለባቸው ክትባት ከተከተቡ በኋላ ልጆች ለመጀመሪያ 15 ደቂቃ የተከተቡበት ጤና ተቋም ቢቆዩ ይመከራል። ይህም የክትባቱን የጎንዮሽ ጉዳት ለማወቅ ይረዳል። ከዛም በኋላ እንግዲህ ለቀጣይ 48 ሰዓቱ በህፃኑ ላይ ከፍተኛ የሆነ ትኩሳት እንዲሁም ደግሞ ህፃኑ ለረጅም ሰዓት ከ3 ሰዓት በላይ የሚያለቅስ መሆኑን ቼክ ማድረግ። ሌላው ወላጆች መከታተል ያለባቸው ነገር እብጠቱ እየጨመረ የሚሄድ ከሆነ እንዲሁም ደግሞ ህፃናት ላይ ማንቀጥቀጥ ካዩ፣ እነዚህ ነገሮች ካዩ ቶሎ ወደ ህፃናት ስፔሻሊስት ሐኪም ይዘው መምጣት ይችላሉ። ስለዚህ ወላጆች ከላይ የተነጋገርናቸውን 5 ነጥቦች በማድረግ ከክትባት በኋላ የሚከሰትን የህመም ስሜት፣ እብጠት እንዲሁም ደግሞ ምቾት መንሳትን መቀነስ ይችላሉ።